እንጀራ ብዙ ጊዜ አያሳይም። እንጀራ ብቻ ምናመልክ ከሆነ ገንዘብን ብቻ ምናመልክ ከሆነ ብዙ ራእዮች ላይ የሆነ ነገር ሲመጣ እንኳ ለማገናዘብ እድል አይኖረንም። ጠላት ሲከበንም አናቀው። አሁን ብዙዎቻችን ለጸሎት ጊዜ አልሰጠንም። ያልተከፈለ እቁብ አለ፣ እዳ አለብን፣ አሊያም ብድር አለብን፣ አሊያም ደግሞ ነገ የምንሞላው ነገር ላይ ዛሬ በጣም መድከም አለብን። ስለዚህ የጸሎት ጊዜ የለኝም። እንዲህ ነው የምትለው እኮ። የጸሎት ሰዓት አላችሁ ስንባል አይደለም፣ የጸሎት ጊዜ የለኝም። ለምን? ኑሮዬ ገና አልተደላደለም፣ ገና አልተሟላም። ብዙ ነገር ማስበው አለ፣ ትምህርት ቤቱ አለ፣ እቁቡ አለ፣ ጨውና በርበሬው አለ፣ መብራቱ አለ፣ ውሃው አለ። መቁጠር ትጀምራለህ ብሶትህን። ለምታወጣው ወጪ ዛሬ ያለህ ዝግጅት ያንተን የጧቱን ጊዜና እንዲሁም የማረፊያን ጊዜ እስከሚሻማህ ድረስ ትኳትናለህ። ሴቶችም ትጸልያላችሁ ሲባል ኧረ መቼ ጊዜ አግኝተን፣ ጊዜ የለም። ለማጽዳት ጊዜ የለም፣ ለማጠብ ጊዜ የለም፣ ስራ ቢሮ ለመግባት ጊዜ በጣም ጊዜ የለም። በተለይ ደግሞ ሰዓት ማሳለፍ ክልክል ነው ቢሮ። ስለዚህ በጠዋት ተነስተህ ሻውን ምኑን ጉድ ነው ምጣዱን ምኑን በርበሬውን ቲማቲሙን ምኑን ስትል ሰዓቱ ያልፋል። የጸሎት ጊዜ የለም። እንዲህ ኳትነ ሁል ጊዜ ግን ያንን የምታሸንፍበትን ጉልበት ከእግዚአብሔር ጋር በጸሎት ስላልተገናኘህ ዲያብሎስ አድክሞህ ማታ ስትተኛ ሌትና ቀኑ እንኳ ጠፍቶህ ስትባንን በመከራ ትነሳለህ። ከዛም አቃስተህ ተነስተህ ቀኑን ሙሉ ስታቃስተው ትኖራለህ። ስታምጥ ግን አይወለድም፣ ምጥ ብቻ። አባታችን ሆይ ማለት ስንት በሰማይ የምትኖር ስምህ ይቀደስ፣ ከዛ መንግስትህ፣ ቀጥለህ የዕለት እንጀራችንን ማይስጠን። በዚህ አይነት ሁኔታ ውስጥ ብታልፈው ግን ቢሮህም ሰላም፣ ጓደኞችህም ሰላም፣ ኑሮህም ሰላም፣ ጊዜህም ሰላም ይሆናል። ሰላምህን ጠብቀህ ከዕለት ቅዠት መንፈስ አምልጠህ ከክፉዎች ዓይን ከሚወረወር ክፉ ፈላጻ ድነህ። ለዚህ ነበረ እኮ ዳዊት ከቀትር ጋኔን እያለ ይጸልይ ነበረው። መዝሙር 90 ላይ ከቀትር ጋኔን አድነኝ ይላል። ከሌሊት ግርማ፣ በቀን ከሚበር ፈላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አድነኝ። በቀን ከሚበር ፈላጻ ማለት እኮ የሰው ዓይን ነው፣ ሌላ እኮ አይምሰል። የሰው ዓይን ነው ራሱ። የሰው ዓይን፣ የሰው ጥላ አዚም እኮ ነው። ብዙ ቦታ ላይ ጥላዎቻችን አዚም ይሆናሉ። መማር ስትጀምሩ፣ መስገድ፣ መጾም፣ መጸለይ፣ መንቃት ስትጀምሩ አሉ መምህር ሲያስተምሩ ወዲያውኑ ለውጥ ይመጣል። በእናንተ ዙሪያ ያሉ ሰዎች የሚያሳዩት ባህሪ ይለያል ነው የሚሉት። እስቲ ስሙት ይሄንን። መጸለይ ስትጀምር ከቤት ይጀምራል። መንበርከክ ስትጀምር ከቤት ይጀምራል። ልክ መስገድ ስትጀምሩ መንፈሳችን ይለወጣል። እግዚአብሔር ስሙ የተመሰገነ ይሁን። መስገድ ስትጀምሩ የቀድሞ የአመለኞች ጓደኞቻችሁ ከናንተ ይርቃሉ። መስገድ ስትጀምሩ ማንም ሳያስኮርፋቸው አኩርፈው ይሸሻሉ። አያችሁ፣ አሁን መንፈሳችን ይለያል። የዚህ ጊዜ እናንተ በማስተዋል ላይ ናችሁ ያላችሁት። ሰው የመሆንን እድል ከሰማይ ለማግኘት አቤቱ ሰው አርገኝ፣ ሰው እንድሆን እርዳኝ፣ ሰው እንድሆን እንደ ሰው እንዳስብ አግዘኝ ስንል መንፈሳችን ይለወጣል። የሰውነት ሰውነትን የሚገነባው መንፈስና ነፍሳችን ኃይል ስታገኝ ግርማ ሞገሳችን ይለወጣል። ሞገስ የሚለው ቃል የዛን ጊዜ በፊታችሁ ላይ ብርሃናዊ ነጸብራቅ ያርፋል። አኩራፊዎች አይደላችሁም፣ ብሩዎች ናችሁ። ፊት አጨማዳጆች አይደላችሁም፣ ቀናዎች ናችሁ፣ ፊተ በራዎች ናችሁ። ለምን? ከእግዚአብሔር መንፈስን እንለምናለና ሞገሳችን እንዲሆን። 4 ነገሮችን ይሰራል መንፈስ ቅዱስ። ዋናዎቹ፣ አንደኛ ሕሊናችንና አእምሯችንን ወደ ሰማይ ይለውጣል። ሁለተኛ የነካነውንና ያየነውን ሁሉ እግዚአብሔር አምላክ በመንፈሱ በኩል ይባርካል። ሶስተኛ ከኛ የሚወለዱት ልጆች መለኮታዊ ኃይል ኖሯቸው
ወደ ክፉ እንሄዳለን ቢሉ እንኳ አይሄዱም። ቢሄዱ እንኳ ቶሎ ይመለሳሉ። ለምን? የቤተሰቡ ውርስ የቤተሰቡ ስጦታ ማ ስለሆነ? ቅዱስ መንፈስ ስለሆነ። በአምልኮት የገነባችሁት አካል በሕይወት የሚገለጠው ላይ ትልቅ ትርጉም ያለው የሕይወት በረከት ይዘው ይወለዳሉ። ግን ክፉ መንፈስ ከሆነስ ያለቅሳሉ፣ ይጨነቃሉ፣ ግራ ይገባቸዋል፣ ይማራሉ፣ መልሰው ይደነቁራሉ። የተማሩትን ያህል አታገኙትም፣ ያወቁትን ያህል አትረዷቸውም፣ እነሱም አይረዷችሁም። መንፈሳችን ተለየ ማለት ነው። አያችሁ፣ የሰው ልጅ የቆመው በሦስቱ መለኮታዊ ምስጢር ውስጥ ነው። በመንፈሱ፣ በነፍሳችን፣ በስጋችን። ስጋ ነፍሳችን እንግዲህ ከውስጣችን በጎ ነገር የምትፈልግ ናት። ነፍስ ተስፋ ከሌላት ስጋ በሚገባ ክፉ ኃይልን ያስተናግዳል። በነፍስ በኩል ሰዎች ማሰብ ሲጀምሩ መንፈስ ቅዱስ አጋዣቸው እንዲሆን ይማጸናሉ። የውስጥ ባዶነትን ለመከላከል መንፈስ ቅዱስን ይለምናሉ። መንፈስ ቅዱስ ሆይ በሆነ ባዶነት ውስጥ አንተ ሙላ ይላሉ። ሙላቱን የሚሰጠን ማን ነው ማለት ነው? መንፈስ ቅዱስ። የጎደለው ቦታ ላይ የሚሞላ ማን ነው? መንፈስ ቅዱስ። ልጅ ጎሎን ነበረ። ኢየሱስ ክርስቶስ የጎደለው ቦታ ላይ ከቅድስት ድንግል ማርያም ተወልዶ ምን ሆነልን? ልጅ ሆነልን። ልጅ ሆኖ ምን ሆነ? አባት ሆነን። የሚራራ ስራዎች ሁሉ በደግነት የተሞሉ ነቀፌታ የሌለበት በአካሄድም በመልካም የሚያይ ከወደቁት ጋር የሚውል ከተጨነቁት ጋር የሚቀመጥ ከድሆች ጋር የሚበላ የሰላም አምላክ መራባቸውን የሚያውቅ መጠማትን እሱ ራሱ ያውቀዋል፣ መራብንም እሱ ያውቀዋል፣ መሰደድንም ያውቀዋል። በስደታችን ውስጥ ሁሉ እሱን ስንጠራ ጉልበት እናገኛለን። የስሙ ኃይል የሕይወታችን ሁሉ ረድኤት ይሆናል። አጋዥነቱ በምንድን ነው ማለት ነው? በአካል መጥቶ አይደለም፣ በመንፈስ ያግዘናል። በመንፈሱ ያግዘናል። በነገራችን ላይ አንድ አባትም ነግረውኛል። አቡነ ሀሮን ገዳም የማውቃቸው አባት ምን አሉኝ? የህሊና ጸሎት የምትባለዋን ጸሎት በየ3 ሰዓቱ 7 ጊዜ የሚጸልይ ሰው ምስጢር ይገለጥለታል ሲሉ ሰምቻለሁ። እኔም ጸልዬ የተገለጠልኝ ምስጢር የለም። ግን ምስጢር መላችሁ ይሄ ሌላ እንደዚህ የተገለጠ ግን የምፈልገው ነገር ተሳክቶልኛል። የሆነ የምፈልገው ነገር በዛው ይሄን ነገር በጸለይኩበት ሳምንት በጣም በቃ ሊሳካ ይችላል የማልጠብቀው ነገር ተሳክቶልኛል። እና ምስጢር ምናልባት ከሆነ ይሄ ነው ማለት ምስጢር ይገለጥለታል ይላሉ። ሌላም አንዲት እህት ይሄን ነገር ነግሬያት መምህር እግዚአብሔር ይስጥህን ያለችኝ። አሁን የት መሰላችሁ ያለችው? ውጭ ሀገር ነች። ሀገሩን መናገር የሚያስፈልግም ውጭ ሀገር ናት። ይሄንን ነገር ስነግራት በተግባር ፈጽመው መምህር እግዚአብሔር ይስጥ ብቻ ነው ያለች። የሆነ ነገር ተሳክቶላታል። ምን ነው ጊዜ አቡነ ሀሮን ገዳም ያሉ አባት እንደዚህ ብለው ነገሩኝ ብለህ ስትናገር ቀጥታ አቡነ ሀሮን ገዳም ነው መሄድ የፈለኩት አለች። ሄደች። ሳልነግርህ ሄጄ በመምጣቴ ይቅርታ አለችኝ። ሄዳ አግኝታቸው ማን እንደሚባሉ አይታ ፎቶ አብራቸው ተነስታ ሀገሯ ገብታ በቴሌግራም ላከችልኝ ፎቶ። ምን አግኝተሽ ነው አልኳት። ያገኘሁትን ማቀው እኔ ነኝ። እግዚአብሔር ይስጥህ። በየ3 ሰዓት ልዩነቱ 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት፣ ማታ 3 ሰዓት። ለምሳሌ 3 ሰዓት ከሆነ ህሊና ጸሎትን 7 ጊዜ ትጸልያለች። ጊዜ ስላላት ነው። እና ይሄንን የሚያደርግ ሰው ለ7 ቀን ተከታታይ ይሄንን የሚያደርግ ሰው በቀን እንደዚህ እያደረገ ማለት ነው። ወይ በሌሊቱ ወይ በቀኑ ነው። የሌሊቱ ከሆነ የሌሊቱ 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት እና ደግሞ ጠዋት 1 ሰዓት ወይም 2 ሰዓት ማለት ነው። በ3 ሰዓት ይቅርታ። እንዲህ እያደረገ የሚጸልይ ሰው ሚስጥር ይገለጥለታል። ይሄንን በጣም እርግጠኛ ሆኜ ነው የምነግራችሁ። ሶስት ነገር ነው በህይወትሽ የሚከናወነው። የእነዚህን አባቶች የእነዚህን መላእክቶች ጸሎት ስትጸልይ፣ አንደኛ ከምትበዩ፣ ከምትጠጩ፣ ከእያንዳንዱ ከምታረጊው ነገር ውስጥ አሉ። ለምሳሌ ዝናብን የሚያዘንብ፣ ፀሐይን የሚያወጣ፣ አየሩን የሚመራ፣ ሁሉንም ነገር የሚመሩ መላእክቶች ናቸው።
ለሰው ልጅ የተሾሙና ይላል የአባቶቻችን እያንዳንዱ ነገር በሰዓቱ እና በስርዓቱ እንዲንቀሳቀስ የሚያደርጉት መላእክቶች ናቸው። የሰራዊተ መላእክትን በሙሉ እስቲ ዝም ብለሽ ጸሎታቸውን አድርጊ። አንደኛ ከሁሉ ነገር በረከት ታገኛለሽ። ሁለተኛ ነገር ደግሞ እሳትን ስትጠጊ፣ ውሃም ስትጠጊ፣ ጨለማም ስትሄጂ፣ በብርሃንም ስትሄጂ የሁሉም መላእክት በረከት ስለሆነ አንቺ ጋር ያለው ሁሉም ይጠብቁሻል። እያንዳንዱ መላእክት ይጠብቁሻል ማለት ይሄኛው መልአክ ቀርቶብኛል፣ ይሄኛው የዚህ መልአክ በረከት ቀርቶብኛል አትይም ማለት ነው። ሁሉም ሰው ሁለት ጠባቂ መልአክ አለው። ጠዋትና ማታ አንዳንድ ሆነው የሚጠብቁ ማለት ነው አይደል እንዴ? የትኛው ስሙ ማን ይባላል አታውቂውም። ስለዚህ የነገደ መላእክትንና የሰራዊተ መላእክትን ወይም የ99 ነገደ መላእክት ጸሎት የሚላል እሱን ስትጸልዩ ነው እነዚህ መላእክት አጠገብሽ ያሉትን የምትማጸኙ። ብዙ ሰው ሚካኤል፣ ገብርኤል፣ አዌ ይላል። አጠገቡ ያለው መልአክ እኮ ለምን ሁሉንም በረከት ማግኘት ይችላል። የሚጠብቀው መልአክ ማዋራት ይችላል። ብዙ ጊዜ የሚፈውሱ የሚያጠምቁ አባቶች፣ ራእይ የሚያዩ የሰውን ልብ የሚያውቁ በጣም የሚባሉ አባቶች አጠገባቸው ያለው መልአክ አግኝተውታል ርቀው ሳይሄዱ እና ይሄ የሚጠብቀንን መልአክ ማዋራት ብንለምድ ጥሩ ነው። እሱም ደግሞ የሚያዋራን በሁለት መንገድ ነው። አንደኛ ስጋችንን ከኃጢአት ስንጠብቅና ንጽህና ስንከተል፣ ሁለተኛ ነገር ደግሞ ነፍሳችንን ወደ መንግስተ ሰማያት ወይም ወደ ዘላለማዊ ዕረፍት ለመውሰድ ሁልጊዜ ስለ መንፈሳዊ ነገርና ስለ ዘላለማዊ ነገር በማሰብ የተሻለውን ነገር በማሰብ እነዚህ መላእክቶች ካጠገባችን መልስ ይመልሳሉ። ይሄን ነገር ማድረግ ካልተቻለ ምድራውያን ወይም ደግሞ ዝም ብሎ እንደው ይሄ ተራው ሰው ነው የምንባለው። ስጋን ከኃጢአት መጠበቅ ወይም የስጋ ንጽህና መጠበቅ፣ ከዝሙት ከአንዳንድ ርኩሰት ከተለያዩ ነገሮች መጠበቅ፣ ነፍስን ደግሞ ለዘላለም ዕረፍት ማጨት፣ ይሄም መንፈሳዊ ሕይወት በተግባር ክርስትና መኖር ማለት ነውና ጠባቂ መላእክት የዛን ሰዓት እንደው በጆሮ ላይ እስከ ማዋራት ይደርሳል። በልብ ውስጥ ያዋራቸዋልና ያሰባችሁት ነገር ሁሉ ሲከናወን ታዩታላችሁ። እንደው እባክህን አጠገብ ያለ የእግዚአብሔር መልአክ የምትጠብቀኝ አብረኸኝ የተወለድክ እኔስ ልክ ስወለድ ለእኔ የታጨኸው የተሾምከው መልአክ እንግዲህ የምጠይቀውን ነገር በሙሉ አንተ አከናውንልኝ ስትይ በሚካኤልም ስም አድርጊው፣ በተክልዬም ስም አድርጊው፣ በምንም አድርጊው ያ አጠገብሽ ያለው መልአክ ነው የእግዚአብሔር እንደራሴ የሆኑ ጉዳዮችን የሚፈጽምልሽ። ብዙ ሰው ከሚጠብቀው መልአክ አይተዋወቅም። በጣም ብዙ ሰው በእውነት በጣም ብዙ ሰው ከሚጠብቀው መልአክ አይተዋወቅምና መልአክ የሚለው ስም በቃ የያዘ አጠገብሽ አለ ነው። ሌላ ምንም ስም የሌለው በቃ ዝም ብሎ መልአክ ጠባቂ የሆነ ማለት ነው። እና የነገደ መላእክትንና የሰራዊተ መላእክትን የ99 ነገደ መላእክትን ጸሎት መጸለይ የሚጠቅመው ለዚህ ነው ማለት ነው። ምንም ነገር ቢደረግ አንድ ጸሎት ብቻ ይሄን ነገር ያስወግደዋል። እግዚአብሔር እረኛዬ ነው ብሎ ጸልዮ መተኛት መዝሙር 22። ከዛ ደግሞ መዝሙር 90 በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል፣ እግዚአብሔርን አንተ መሸሸጊያዬ ነህ አልኩት አይደለም። ይሄን ጸሎት ጸልዮ የሚተኛ አባወራም ሆነ ማወራም ብትሆን ወይም ልጆችም ቢሆኑ ማንም ሰው በቃ ብቻውን የሚኖርም ሰው ሊሆን ይችላል። ምንም አይሆንም። ደጋግሜ ነው ይሄን የምናገረው። ምንም አይሆንም። የቤት ሰራተኛም እንደዚህ አድርጋ ዘርፋ ሄደች አለች። ታሪኩን ያዝል አድርገውና ልንገራችሁ። አንዲት የቤት ሰራተኛ የወርቅ ቤት ነው ያላቸው ሰዎቹ፣ እነዚህ አሳዳሪዎቿ ማለት የቀጠሩት ቀጣሪዎቿ ወርቅ ቤት ነው ያላቸውና እዚህ ቤት ውስጥ ወርቅ ሊኖር ይችላል ብላ አስባ ቀን ሴትዮዋ ቤት ስለምትውል ታገኘኛለች ብላ ስለምታስብ አታረገውም። ማታ ማታ ግን ሁሉም ከተኙላት በኋላ ድንገት መጥተው እንዳይዟት ነው ማታ ማታ የምታረገው። ሁሉም ከተኙላት በኋላ ሁሉም ላይ አዚሟን ትረጫለች፣ ከልከሌውስ ማለት ነው። ይሄንን ትረጭባቸዋለች። ይሄን አሸዋ አፈሩን ላጥ ነው የሚሉት። ቤቱን ብርብር አድርጋ የወርቅ ማት ዘርፋ ስትወጣ በር ላይ ተያዘች። ማን ይዛታል? እግዚአብሔር ይመስገን ካህን ናቸው የያዟት። ካህን እየተደናበረች ስትወጣ በዚህ ሰዓት የለም የምትሄጂው አሏት። የዛ ሰፈር ካህን ናቸው። ወዴት ነው የምትሄጂው አሏት። ከዛ እያለች እግራቸው ስር ተንበርክካ ቁጭ። በጣም የሚገርም ነው። እኛ አባት እንግዲህ የተባረኩ እንግዲህ እግዚአብሔርን የሚፈሩ ጸሎተኛ አባት ናቸው ማለት ነው። ለሊት ጸልየው ነው ወደ ቤተክርስቲያን የሚሄዱት። እሳቸውም ቤተክርስቲያን ምን ለማድረግ የሚሄዱት? ለማገልገል ነው የሚሄዱት። እንግዲህ ኪዳን ይኖርባቸዋል ወይ የሆነ አገልግሎት ይኖራል። በዛ በሌሊት ሲሄዱ አገኟት። ተናገሪ፣ ምንድን ነው እስቲ ምንድን ነው ያልሽው እያለች ከፍታ አሳየቻቸው። ተያዘ ማለት ምን ጁዳ ሆነች ማለት ነው። ከዛ በይኔ ያሉና ሄደው ከፍተው ገቡ። ቀጥታ መኝታ ክፍላቸው ላይ ገቡት። መኝታ ክፍላቸው ገቡ። እንደዚህ እንደያዟት ማለት ነው። ቦርሳው እንደያዘች በእንትናቸው በመስቀላቸው
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ተነሱ እናንተ አሉት። በስመ አብ ብሎ ተነሱ። ይሄ የተደረገ አዲስ አበባ ውስጥ የተደረገ ነገር ነው የምነግራችሁ። ተነሱና ምንድነው አባታችን እንዴ ስንት ሰዓት ነው ሲያዩ ከሌሊቱ 9 ሰዓት ነው እንዴ በዚህ ሰዓት እንዴት መጣችሁ እንዴት ገቡ? አይ ችግር የለውም ተነሱ እስቲ እዛ ሳሎን ውስጥ ልጆቹ የት ናቸው? እሳቸው ያውቃሉ ይሄ ነገር ገብቷቸዋል። ተናግሯል መንፈሱ ኦልሬዲ ተናገረ። በኋላ ላይ ተናገር ምን አድርገህ ነው ሲባል ጊዜ አፍስጃቸው ነው አለ። ከዛ እንደገና ደግሞ ልጆቹ ጋር ደግሞ ሄዱ ተከትሏቸው ሄዱ። በስመ አብ ወወልድ ወመንፈስ ቅዱስ ብሎ እንደዚህ መስቀል ሲያማትቡባቸው ብድግ አሉ። ልጆቹ እንዳለ 3 ሴት 2 ወንድ ዘመድ ህፃናት አሉ እዛ ቤት ውስጥ። ቤቱ በሰው የተሞላ ነው። በስመ አብ ሁሉም ተነሱ። ጭንቅ ብሏቸው ነበር። ላብ አጥምቋቸዋል እንዳለ። ከዛ ተነሱ ወደ ሳሎን ነው አሏቸው። ሰዓት ሲያው 9 ሰዓት ነው። አባታችን ምን መርዶ ሊነግሩን ነው? ምንድነው? ምን ተፈጠረ አሉ። ደግሞ እሷ እንደዚህ አድርገው ንቃገው ይዘዋታል። ምንድነው? እስቲ ልቀቋት። እሷ ምንድነው የተፈጠረ? አይ አልለቀውም፣ እሷ አይደለችም አጋንንት ነው አሉ። እንዴት ገቡ? ቆይ አባታችን እንዴ ታረጋጉ አሉና እኔ ጸሎቴን አድርጌ ስወጣ እሷ በር ከፍታ እየተደናበረች ስትወጣ ተገናኘን። ወዴት ነው በዚህ ሰዓት የምትሄጂው ብዬ ስላት ብላ ተደናበረች። በኋላ ላይ ጭቅጭቄ በመስቀል በደንብ አድርጌ ጭቅጭቅ አደረኩትና እኔ ከልከሌውስ ነኝ ቤተሰቡን አፍዝዤ እያዘረፍኳት ነው ታዝዤ ነው። ማን ያዘዘ ስለው ሌላ ባለ ሀብት። ስምህ ማን ነው ስለው እገሌ ይባላለሁ አለ። ታውቀዋለህ አለው። አዎ ጓደኛዬ ነው የገዛ ጓደኛዬ። እሱም እኮ የራሱ ወርቅ ቤት አለው። አይገርማችሁም? ሰራተኛውን አምጥቶ አስቀጥሮ ወርቁ እንዲዘረፍ ተደርጎ በዛ መንፈስ ቤት ውስጥ ያለው ወርቅ እንዲዘረፍ ነው ያደረገው። ነው ስለው እገሌ ይባላለሁ አለ። ታውቀዋለህ አለው። አዎ ጓደኛዬ ነው የገዛ ጓደኛዬ። እሱም እኮ የራሱ ወርቅ ቤት አለው። አይገርማችሁም? ሰራተኛውን አምጥቶ አስቀጥሮ ወርቁ እንዲዘረፍ ተደርጎ በዛ መንፈስ ቤት ውስጥ ያለው ወርቅ እንዲዘረፍ ነው ያደረገው። እንዲያውም የጠበቅኩት የነበረው አለ መንፈሱ ሲናገር ጠብቄ የነበርኩት ወርቅ ቤት እያቀለጠ ለህዝብ የሚያከፋፍለው ወርቅ ዋና ወርቅ የሚገኘው ቤት ነው። ይሄ ትልቁ ጠገራ ወርቅ አለ አይደለም? እንደዚህ ነው። አላያችሁም? እንዲያ ነው ወርቅ። ይሄ አሁን ፓወር ባንክ ነው። እንደዚህ አይነት ወርቆች አሉ እና እንደሱ ያሉትን ነበር የጠበቀው ሰውየው። ከዛ ደነገጡ ሁሉም። ከዛ ሊበሏት በቃ ልጅቱ እንዴ እናንተ አልያዛችኋት፣ እኔ አልያዝኩት፣ የያዘው እግዚአብሔር ነው፣ እግዚአብሔር ነው ያተረፈ፣ ምን ልታረጋት ነው አሉት። አባቴ ይቅር በሉኝ ማለት በቃ ተጫጫው። ልክ ሰው እንደሞተ ተላቀሱና እንዴ መርዶ አልነገርኳችሁ? የምስራች ነው የነገርኳችሁ። ለምን ነው የምታለቅሱት? ልክ መርዶ ሊነገር እንደመጣ ሌሊት በር እንዳንኳኳ ሰው ለምን ታደርጉኛላችሁ? ትቼ ልውጣ አሉ። ከዛ ጸጥ አሉ ሁሉም። ምን አያችሁ? እስቲ ያያችሁትን ህልም ንገሩኝ አሉ። እንግዲህ በገጠሜ ላይ ገጠሜ ነው የምነግራችሁ ያለሁት። ከዛ ሴቷ ትንሽዬዋ ልጅ ሴቷ እንቺው ራሷ ሰራተኛዋ መታነቅ አድርጋ ከግድግዳ ጋር አጣብቃኝ ነበረ አለች። የእውነት እስኪመስለኝ ድረስ። ከዛ ሌሎቹ ያለንበትን አናውቅም አሉ። ከዛ ለምንድን ነው እሷን አንገቷን ያነቀቻት በህልም ብለው እሳቸው በጣም ገርሟቸው ነበርና ወደ እናት ዞር አሉና እቺ ልጅ በስለት ነው የተወለደችው አሉ። አባትየው ማነው ካህኑ? አዎ ሴት ልጅ የለኝም ነበረ፣ በጣም ሴት ልጅ ይፈልግ ነበረ እና ያው እሷን እግዚአብሔር ሰጥቶኝ ነው፣ ቅዱስ ሚካኤል ነው የሰጠኝ። ያው ቅዱስ ሚካኤል የሰቀልኩት በእሷ ምክንያት ነው። የያዘልሽ እሱ ነዋ። ያ ማለት እሷን እንቃጎ ልጅቷን የያዛት ማለት እንግዲህ ሰራተኛዋ ከዚች ልጅ ጋር አንድ ጉዳይ ይኖራታል። አዎ ሁሌ እንደተጣሉ ነው፣ ሁሌ እንደተናቆሩ ነው፣ ሁሌ ነው የሚናቆሩትና አይዋደዱም። እሷ ላይ ያለውና እሷ ጋር ያለው አይዋደዱም ብለዋሉ እናትየው። ብቻ ዞሮ ዞሮ ልጃችሁን አስጠምቁ፣ የእሷ መንፈስ እዚች ልጅ ላይ አለ ማለት ነው። ነቅታ እሷ ነበረች ልታጋልጣት የምትችል የነበረችው። ግን አሁንም ቢሆን የእሷ መልአክ ጠባቂ መልአኳ ቅዱስ ሚካኤል የረዳችሁ ማለት ነው ብለው ነግረዋቸው በሉ እሰሯትና ሲነጋ ለፖሊስ ስጡ ሲባል አሁኑ ነው የምንሰጠው። መኪና ስንሱ ተባለ። መኪና ስንሱ ካህኑ ወደ ቤተ ክርስቲያን ይሄዳሉ። አይደለም ቃል ይሰጣሉ አሉ። በቃ እናንተ ይዛችኋታል ችግር የለውም አሉ። አያምኑኝም አሉ። መንፈስ አጋንንት ምናምን የሚለው ነገር ፖሊሶች ላያውቁ ይችላሉ። ስለዚህ አብረን እንሄዳሉ። ከዛ እሺ ብለው አብረው ሄዱ።
ፖሊሶቹ በጣም ገረማቸው። በነገራችን ላይ ፖሊሶቹ ሁሉም መናፍቅ ነበሩ። ሃይማኖታቸው ኦርቶዶክስ አልነበረም። አጋጣሚ በዛ ሌሊት የነበሩት እንግዲህ የዛን ጊዜ የዛ ሌሊት የነበሩት ተረኞች ነው። የምታወሩት ነገር ትክክል ነው አሉ። አዎ እንዴ ልጅ ምን ነው ሃይማኖት ኦርቶዶክስም አይደል አሉ። አይ አይደለም እኛ ፕሮቴስታንት ነን አሉ። ይሁና እንግዲህ ታዲያ ምን ችግር እኔ ሌሊት ከቤቴ ስወጣ እሷ ደግሞ ስል ተያዘች። ያው ከፈለክ አሉና በመስቀል አናቱን ቅውር ሲያደርጉት ጊዜ ከልካሊዮስ ነኝ አፈዛ ደንዝዝ ነኝ አለ። በጣም ይገርማል። እና ቀደም የነገርኳችሁ የዛ ልጅ የህፃን ልጅ ታሪክና እዚህ ጋር የሚያገናኘው ምንድነው? በሌሊት እንደዚህ ፍዝዝ ብለው ድንዝዝ ብለው ሰዎች ተኝተው ያ በእንቅልፍ ልብ የሚጓዘው ሰው ግን ቁልፉን አውጥቶ ከፍቶ ሲወጣ አለማወቃቸው አንዱ ይሄ አፈዛ ደንዝዙ ከልካሊዮሱ እንደዚህ የሚሰራል ማለት ፈልጌ ነው። ሰዎች እንደዚህ ያፈዛቸዋልና አያውቁም። ብዙ ቤተሰቦች አያውቁም የሚያፈዝ መንፈስ እንዳለ። ቅዳሴ ልንሄድ ስንል እንቅልፍ የሚጥልብን ጸራሞ የሚባል አለ። ጸራሞ ደራሞ ብዬ ከዚህ በፊት ነግሬያቸዋለሁ። ጸራሞ የሚባል ሰዎችን ግን በማፍዘዝ ነው የሚታወቀው። የዘንዶ መንፈስ ነው፣ የአውሬ መንፈስ ነው። ሰዎችን ይዘረራቸውና በቁማቸው አድርቋቸው ይውጣቸዋል። ልክ እንደ ዘንዶ ማለት ነው መንፈሱ። እዚህ ውስጥ እንኳን ብዙም ያናክል መግባት አልፈልግም። ስለዚህ ነገር ሳጠና ሙሉ እንዳይመስላቸው ማለት ነው ብዙ ሰዎች። እና በእኛ ባህሪ ውስጥ ግን ይገለጣል። በእኛ ባህሪ ውስጥ ይሄ አፈዛ ደንዝዙ ዘመናዊ ሆኖ ከረባት ለብሶ ሽክ ብሎ መጥቶ ብዙ ሰዎችን ሂፕኖሲስ ያደረገ ኢንስፓየር ለማድረግ ብለው አዳራሽ ሰብስበዋቸው ብዙ ሰዎችን ያፈዘዙ እናነቃቃለን ብለው የሚያስተኙ የሚያጋድሙ በጣም ብዙ ሰዎች አሉና ይሄ መንፈስ ዘመናዊ ሆኖ ይሰራል ለማለት ፈልጌ ነው። አንድ ነገር አንድ ዘለላ ጣል አድርግ። ምንድነው እሱ? እባካችሁን እህትና ወንድማማቾች በእግዚአብሔር አብራችሁ በምትኖሩበት ሰዓት ለእናታችሁም ለአባታችሁም ጸሎት እያደረጋችሁ ግን ህይወታችሁን አድኑ። በቃ ህይወታችሁ ከንቱ የሆነው ከዛር ነው። ደጋግሜ ሁሌ የምናገረው ሁሌ ነው የምጮኸው። የቤተሰብ ዛር ነው እየተወራረሰ መጥቶ ከንቱ የሚያደርገው። መተቱንም የሚጠራው የሰው አይንም ቡዳውንም ምኑንም የሚጠራው ዛር ነው። ኮተቱን ትዳር የሚያፋታው አስመሳይ የሚያደርገው ዛር ነው። በተዘዋዋሪ መንገድ ዛሩ ማለት ኮከብ ተብሎ የሚጠራው ነው። ኮከብ ተብሎ የሚጠራው ነውና እባካችሁን ቤተሰቦች ራሳችሁን አድኑ። ምንም የምጨምረው ምክር የለም።